ስሙንም አላውቅም። ስለዚህ ደላላ ነው ዋናው፣ መሀል ላይ ያለው ደላላ ነው መጠየቅ ያለበት። በጣም ችግር ነው ወላሂ ያለው። لا حول ولا قوة الا بالله። የሳውዲ ችግር አያልቅም እንግዲህ ወላሂ። እዚህ ጋር አራቸው ነው ህዝቡ ተቃራኒ ነው እኮ። አሁን እዚህ ጋር ከነሱ ምን ሰማው እንደዚህ አይነት ነገር የለም ነው። አንድ ሰው ያለ ከፋለቱ ሸክስ ካመጣ የሆነች ሰራተኛ ሆነ ምን ካመጣ ውላዳር ማወቅ አለበት፣ የት እንደምሰራ ምን እንደምሰራ ማወቅ አለባት ነው የሚለው አይደል? ነው ህጉ። አዎ በሱ ጎዝ ደርሰናል። አዲሱ ግን ሐሰን ድሮ ልጅቷ 14 ዓመቷ ላ 10 ዓመት ምናምን ኖረንበት ገና ነው ይገባል። ድሮ 14 ዓመት ሰማኝ። አንተና ማነው አሚር ሱልጣን እሱ ያለ ኢላን የተደረገ ነው ኦልሞስት 2013 የዛሬ 13 ዓመት እንጂ ህጉ አልተተገበረም። ገባ ህጉ ከዛ በኋላ ተገበረው። አሚር ሱልጣን ጊዜ ወጣ እንጂ ራሱ ተነገረ እንጂ አልተገበረም። እስኪ ቆይ ለማንኛውም ኦኬ እንደዛ ከሆነ ማለት ነው፣ እንደዛ ከሆነ ህጉ እንደዛ ማያስጠይቀው ከሆነ ለምንድን ነው አንድ ሰው ከዛ በፍሪ ቪዛ ነው የመጣው ብሎ 10 ምናምን ሪያል ጨርሶ መጥቶ እዚህ ከደረሰ በኋላ ና እኔ ጋር ስራ፣ እኔ ጋር ካልሰራ ግን አጠፋብሃለሁ እያለ ኢቃማቸውን የሚያበላሸው? ከ195% ኢቃማቸው የሚጠፋ በዚህ መልኩ። ሀሰን በደንብ ስማ፣ ይሄ እኮ በህግ አስጠይቃቸውም። ይሄ እግዚአብሔርን የማይፈሩ ሰዎች ይሄን ያደርጋሉ። መንግስት ደግሞ ውል የለውም። አንድ ወንድ ልጅ ሳውዲ መጥቶ እንዲሰራ የመንግስት ውል ውስጥ ስለሌለ እነሱ ይሄንን ያውቃሉ። የውስጡ ስራ እንደሆነ በደንብ ስለሚያውቁ ነው እንደዚህ የሚያደርጉ። ያ ሰው 100,000 ከፈለ 400,000 ከፈለ የራሱ ጉዳይ ነው። እዚህ ጋር እነሱ ግን ይሄንን በደንብ ያውቃሉ ህገወጥ እንደሆነ። ስለዚህ ህገወጥ ስራ ነው በትክክል ስማችሁ ወንድሜ። አውቃዩ በቃ እሺ خلاص አሁን ሁላችሁ ትንሽ ብሬክ እናድርግና እኔ ለምድር ስጡኝ በመሃል አብሽሩ። እናቷ ናቸው መሰለኝ እነዚህ አላውቅም። ቪዲዮ ደርሶኛል። ይሄም የቆየ ቪዲዮ ነው። ያላ ያንተን እንጂ ነው። በዲን መሪያው ናት። በዲን መሪ ዛሬ በዚህ ጊዜ ሳይሆን ያ አላህ ያ ረቢ ዲን እንደዚህ በልተወረደ ጊዜ ዲን እንደዚህ በልተወረደ ባንነ ጊዜ ያ አላህ ያ ረቢ መሪ ናት። ያ ረቢ ጌታዬ ብስሚላህ ያ አላህ ያ ረቢ አሚን ሰላቱ ሰላም ያ አላህ ያ ረቢ አታሳፍረኝ 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 አታሳፍረኝ። አብይቼ አልቅሼ ትቼ ኖር ያለው እስካሁን ኖራት ልጄ በዚህ አልመጣ በዚህ ባለችበት እውቀቷና ባለችበት አቅሏ ሁለት በሌላ ጨክኑ ብዬ ነው ጌታ ያ ረቢ ከሞተ መጨመርባት ካለም ጌታ ያ ረቢ አላህ ያ ረቢ ካለም አለች ብዬ አላየኋት። ፈልጉልኝ አፋልጉልኝ። ወላጅ ሆናችሁ እናት ሆናችሁ አባት ሆናችሁ ወንድም ሆናችሁ ልጅ ሆናችሁ ሁሉ ልጄ ዙልፋ ጠፍታ አገኛለሁ፣ አተርፋለሁ፣ ለውጣለሁ እናቴን አባቴን ወላጄን ብላ ተሚር አስተምሬ ተሚራ ልታስተምር በደረሰችበት ከዚህም ሁሉ ለውጣለሁ፣ ዲኔንም ደግሞ አሳምራለሁ፣ ለዲንም ለዱንያም የሚሆን ነው ብላ ያአላህ ያ ረቢ ያኔ ያለ አንተና ያለ አንተና ያአላህ ያ ረቢ ያአላህ ያ ረቢ ፈልጉልኝ አፋልጉልኝ። የልጅ ወላችባት ያውላችሁ እናተ ሆናችሁ ልጄ ዙልፋ ከይረዲን በሺር ወልዳ የወለድኳት የወለችበት ሰሜን በሌሳ በሚባል አገር ነው። ሳና ክፍለ ሀገር ነው። ያአላህ ያ ረቢ ይህንን ሁሉ ሲለምንም አላህ እየጨምሬ ነው። እውነት ያለ እስከዛሬ ጨክና ያለብኝ አላህ በእሷን በኔ መሀል ጨክና ያለ ያየን አላህ ጌታ እውነት ነው ውሸትን የሚለየው የእኔ ፈተና ነው። በሳ አይደለም በሳ አይደለም። ያላ ይህን ሁሉ ያላ ዛሬ ሚለት አድርጋ ልጄን ፈልግልኝ የሚለው ሁሉ እናት ሆንከም ይሄዳ ሆንከም አባት ሆንከም አዋጫክንብኝ ፈልጉልኝ አፋልጉልኝ አደራ ላለሁ አደራ ተቀበልልኝ። ፍጡር ሆንኩ ሰው ሁሉም ጌታ ያ ረቢ ዛሬ እናንተም ጌታ ያ ረቢ ባላችበት ሁሉ ጌታ ያ ረቢ አላህ አደራ ሲል አላህ ጨምሬም ያ አላህ ጌታ ባለችበት ሁሉ ፈልግ አፈላልጋ አንተም ለሚያስፈልጉትም ለሚያስፈልጉትም ለሁሉ
ለሆነ አባት ለሆነ እናት ለሆነ ለሁሉም የአላህ ረቢ ያለው አላህ ማየን ዛሬ ድረስ ሲማልኝ ይረግልኝ እያሉ ለምን ኦኬ እነዚህ እናት ናቸው እንግዲህ አባቷን መሉ መሰለኝ የሆነ ቪዲዮ የተላከ የአባቷን ወንድ በል ይሄ الصلاة والسلام على رسول الله صلى الله عليه وسلم ፈልጎ አፋልጎኝ የሚለውን ማለት ነው። ያው ለእህቶቼ መሆነ ለልጆቼ ያው ለትላልቆቹም ለያዘውም ሰው ቢሆን የልጅን ጣዕም የልጅን ልጅ ጠፍታ ማለት ነው። ይህን 13 ዓመት ያው ከመዲኔም ጀምሮ ማለት ነው እስካሁን ማለት ነው ያው ወጣ አረብ ሀገር ነበረች። ከዛ ያው ጠፍታ ትንሽም ሳይሆን እኛ ማለትም ውጣ ውረዱን በየአቅጣጫ ባለማወቃችንም እስካሁን ያው ዘንግተንም ኖረን ቢሆን አሁን ማለት ነው ፈልጉ አፋልጉ በምለው ብዙ ሰዎችን በሚገኙትና ሲገኙ ስለሰማን ስላየን ትንሽ ያው ቀልባችንም አላረፈም። ወላጅ በመሆናችን ያው ልጄ ዙልፋ ትባላለች። ዙልፋ ከይረዱን በሽር ነች። ስለዚህ ፈልጉ በአላህ ይሁንባችሁ። ካያችሁን ካሰማችሁ በሰማችሁትም አካባቢ ያው ብትጠቁሙንና ብታደርሱን ብለን ያው እናቆማለን። ሰላቱ ወሰላሙ ዐላ ረሱል። እንግዲህ እነዚህ አባት ናቸው መሰለኝ። ያው አንዳንድ ወረቀቶችም ያየው ነው እንግዲህ። እስኪ ይሄ ምንድነው? ኢቃማው ነው ኢቃማ ወረቀት የተለያዩ። አሁን እኔ እኮ የሁሉ ነገር ማሰማችሁ አወል እስከሚመጣ ነው። የታለ አወል? አወል የት ሄዶ ነው? እየጠበቅነው እኮ ነው። ነገራችሁት ሀባይቢ? በነገራችን ላይ ያው ሱቤዳ እኔ ላንቺ ስለሆን ከስራ ቀርቼ ነው ወጣለሁ እያለ ነው። የእሱን ቁጥር ብትሰጡን ለእኛ ዋጋ የለውም። እዚህ ጋር ጥሩት በቃ እኔም ስራ ቦታ ሆኜ ነው ሙቤ ላይ አቤታችን አውቃለሁ። አንቺም ቢሆንሽ እኔም እንግዲህ